በቅንድባችን የውጫዊው 1/3 የፀጉር ክፍል መነቃቀል በሰውነቱ የአዮዲን ንጥረ ነገር ማነስ መሆኑን ያውቁ ኖሯል? ሰላም ጤና ይስጥልኝ። ዶክተር ቤተል ነኝ ከመቅረዝ አጠቃላይ ሆስፒታል። በሰውነቱ የሚገኙ ንጥረ ነገሮች ወይንም ማይክሮኒውትሪየንትስ የምንላቸው ማነሳቸውን ቀድመን የምናውቅባቸው 5 ምልክቶች። አንደኛ፣ ምክንያት የሌለው ከፍተኛ የድካም ስሜት እንዲሁም የሰውነት መገርጣት። ይህ የአይረን ንጥረ ነገር በሰውነቱ ማነሱን የሚያሳይ ምልክት ነው። ሁለተኛ፣ ፀጉር ቶሎ መነቃቀል፣ መሰባበር እንዲሁም ከጥፍራችን ስር ነጭ ምልክቶችን ማየት፣ ጥፍራችን ቶሎ መሰባበር። ይህ የባዮቲን እንዲሁም የዚንክ ንጥረ ነገሮች በሰውነታችን እንዳነሱ የሚያሳዩ ምልክቶች ናቸው። ሶስተኛ፣ የከንፈር መድረቅ፣ የአፋችን ጫፍ አካባቢ መሰንጠቅ እንዲሁም የድድ መድማት። ይህ የቫይታሚን ሲ፣ ቫይታሚን ቢ2 እና ቢ3 የንጥረ ነገሮች ማነስ ሊሆን ይችላል። አራተኛ፣ የሰውነት ቆዳ መድረቅ እንዲሁም መፈርፈር። ይህ የኦሜጋ 3 ንጥረ ነገር በሰውነቱ እንደሚያስፈልግ የሚያሳይ ምልክት ነው። አምስተኛ፣ እንቅልፍ ማጣት፣ የአይን ወይንም የጡንቻ መርገብገብ የማግኒዥየም ንጥረ ነገር በሰውነታችን እንዳነሰ ያመለክታል። ይህንንና መሰል ምልክቶች ካዩ በመቅረዝ አጠቃላይ ሆስፒታል በስነ ምግብ ባለሙያ ወይንም ኒውትሪሽኒስት በመታገዝ ሕክምናውን ማግኘት ይችላሉ።